የሚሆነው መልአኩ ይከተልህ በሚል ኃይለ ቃል እንነጋገራለን። ኃይለ ቃሉን አንድ ጊዜ አብራችሁ ከኔ ጋር ትሉታላችሁ። መልአኩ በሉ። እንደ ብዛታችሁ አይደላችሁ። መልአኩ ይከተልህ። ይህን ኃይለ ቃል የምናገኘው መጽሐፈ ጦቢት ምዕራፍ 5 ቁጥር 16 ላይ እናገኘዋለን። መልአኩ ይከተልህ። እንግዲህ ይህንን ቃል የተናገረው ጦቢት ነው። ለማን ተነገረ የሚሆን ስንመለከት ለልጁ ለጦቢያ የተነገረ ነው። ታሪኩ በጳጉሜን በሚተረከው ወይም ጳጉሜን 3 የሚተረክ ስለሆነ ሰፋ ያለ ታሪክ አለው። ወደዛ አልገባም። ዋናውን ዛሬ የፈለኩት መልአኩ ይከተል የሚለውን ርዕስ ብቻ ነው የፈለኩትና ለምን ተነገረ ማን ተናገረ የሚለውን ስንመለከት አሁን እንደነገርኳችሁ የተናገረው ጦቢት ነው። የተነገረ ደግሞ ለልጁ ለጦቢያ ነው። ጦቢት በስደት በነነዌ ሀገር ሲኖር ገንዘቡን ወይም ንብረቱን ሜዶን በሚባል ሀገር አደራ ሰጥቶ ነበርና